ከ604ኛ ኮር መደምሰስ በኋላ ህወሓትና ብአዴን ከአንድ ዓመት ያላነሰ የዝግጅት ጊዜ በመውሰድ ወደ ድርጅታዊ ጉባኤን የተሸጋገሩት ህወሓት ከመጋቢት 1 እስከ 4 1981 ዓ.ም አቤራ ላይ ባካሄደው ሶስተኛ ድርጅታዊ ጉባኤው ይዟቸው የወጣው ውሳኔዎቹ የሰላም ጥያቄ ላይ የሚያተኩሩ ነበሩ። የደርግ ኃይል ፈርሶ ሁሉንም ተቋሚ ኃይሎች እንዲሁም ራሱ ደርግን ጨምሮ የሚያሳትፍ ስርዓት እንዲመሰረትና የኤርትራ ጉዳይ በሰላማዊ መንገድ እንዲፈታ በተጨማሪም ሀገሪቱ ከምትገኝበት ቀውስ ለመውጣት ያስችላሉ ባላቸው ጉዳዮች ላይ አቋሙን ይፋ አደረገ። ቀሪው ህዝብም ለቀጣይ ትግል መዘጋጀት እንደሚኖርበትና የያኔው ኢህዴን የዛሬው ብአዴን የሚጠናከርበትን መንገድ ማመቻቸት እንደ ዋነኛ ግብ በመያዙ ላይ የጋራ መግባባት ተደረሰ። ኢህዴንም ከግንቦት 30 እስከ ሰኔ 3 1981 ዓ.ም በዋግ አውሲክ ባደረገው ሁለተኛ ድርጅታዊ ጉባኤው ከህወሓት ጋር ግንባር ለመፍጠር ውሳኔ አሳለፈ። እንደ ህወሓት ሁሉ በሰላም ጉዳይ ላይ ተመሳሳይ ጥሪ ያቀረበ፣ ኃይሉንም በክፍለ ጦር ደረጃ ማደራጀት ጀምሯል። ከዚህ በኋላም ነበር ሁለቱ ድርጅቶች ኢህአዴግን ለመፍጠር ሰኔ 1981 ላይ በአረቋ የተገናኙት። በዚሁ ስብሰባ ላይ በኢህዴን ውስጥ የነበሩት የኦሮሞ ተወላጆችም የራሳቸውን ድርጅት መመስረት እንዲችሉ አስፈላጊው ዝግጅት እንዲደረግም የጋራ አቋም ተይዞ ነበር። ድርጅቶቹ ሲጠቀሙበት የነበረው የሬዲዮ ጣቢያ አንድ ላይ ተቀላቅሎ የኢትዮጵያ ህዝቦች የሰላም የነጻነትና የዲሞክራሲ ድምጽ እንዲባል ተደረገ። አሪቋይ ላይ ኢህአዴግን መስርተናል፣ ፕሮግራሙን አጽድቀናል። በአመራር ደረጃ በጉባኤዎቻችንን መመስረት አለብን ብለን አጽድቀናልና ሁለቱም ጉባኤዎች የወሰኗቸውን ተግባራዊ በማድረግ አርማውን፣ የድርጅት ስሙን፣ ፕሮግራሙን፣ ህገ ደንቡን እና ልሳኑን አብዮታዊ ዴሞክራሲ የሚለው ልሳኑንም አሪቋይ ላይ 81 ክረምት መጀመሪያ አካባቢ አጽድቀን ወጥተናል። በየአቅጣጫው የሚታገሉ የፖለቲካ እና የፖለቲካም የትጥቅም ትግል የሚያካሂዱ በአገር ውስጥም በአገር ውጭም ካሉ ሁሉም በዚሁ የሰላም ጥሪ ሊታቀፉ ይችላሉና ይህን በሰፊው እንስራበት ተብሎ የታወጀበት ምክንያት ነው። ከአንዳንዶቹ ድርጊቶች ጋር ቀደም ሲልም የተደረገ ግንኙነት እንደነበረ መታሰብ ያለበት ይመስለኛል። ከዛ በኋላ ቀደም እንደተባለው ግንባሩ በዋነኛነት በሁለት መልኩ የአብዮታዊ ዲሞክራሲያዊ ኃይሉ እና የሌላው ደግሞ ኃይል ሰፊ ግንባር፣ ዜማም ዘፈኑ ነበረው ሰፊ ግንባር የሚል ታስታውሱ እንደሆነ በዛን ጊዜ ዘፈኖችም መዝሙሮችም የነበሩት ነውና በትልቁ የተስተጋባበት ሁኔታ ነው ያለው። ከዚህ ጎን ለጎንም ደርግን ወደ ድርድር ማምጣት የሚቻለው በኃይል ነው የሚል አቋም በመያዙ ትግሉን ወደ መሃል ሀገር ለማሸጋገር አቅጣጫ ተቀምጧል። ደርግም እንደታሰበው ለሰላም ጥሪው የሰጠው ምላሽ አዎንታዊ አልነበረም። እናም የማይቀረው ረጅሙን ጉዞ መቀጠል እንደሚያስፈልግ የግድ መሆኑ ታወቀ። ምላሹ ይህ ከሆነም ሰላማችንን በትግላችን እናረጋግጣለን በሚል የሰላም በትግል ዘመቻን ለመጀመር ዝግጅቱ ቀጠለ። ከማይጨው እስከ ደሮ ግብር ድረስ የመሸገውን 605ኛ ኮር ለመደምሰስ ወደ መሃል ሀገር ለሚደረገው ጉዞ አመቺ ሁኔታ መፍጠርና ተጨማሪ ትጥቅ ማግኘት ደግሞ የዘመቻው ዋነኛ ዓላማዎች ነበሩ። ሆኖ ማጨውን ማዕከል ያደረገው አንደኛ ክፍለ ጦር ነበር። ማጨውና አካባቢው ሁለተኛ 7ኛ ክፍለ ጦር ማዕከሉ ኮረም ነው። ኮረምና አካባቢው ዙሪያን ይይዛል። ሶስተኛ 27ኛ ክፍለ ጦር ማዕከሉን አላማጣ ያደርጋል እስከ ቆቦ ያለው ማለት ነው። እነኚህ በፊት ያሉት አሰላለፍ ናቸው። ወደ እንትን ስንመጣ ትርጉም ስላለው 12ኛ እግረኛ ብርጌዶች፣ አንድ ልዩ ኮማንዶ ብርጌድ የሽሬ የተደመሰሰው ቀሪ ማለት ነው። ሁለት አየር ወለድ ከኤርትራ የመጡ አዲስ አየር ወለድ ብርጌድ
ሁለት ሜካናይዝድ ብርጌድ ጠቅላላ የሰው ኃይል ድምሩ 38178 ኃይል የተዘረጋበት 605 ኮር የሚባል አሰላለፍና አቅም የነበረው 605ኛ ኮርን የመደምሰስ እቅድ በሁለት ምዕራፎች እንዲካሄድ ተደርጎ የተዘጋጀ ነው። የመጀመሪያው ካላጌ እስከ ሁጉም ቡርዳ የነበረውን ኃይል መምታት ሲሆን ቀሪው ኃይል ወደ ደሴና ወልዲያ እንዳይሸሽ ደግሞ በቆቦ ወልዲያ ዘጊ ኃይል ተመድቧል። በዚህ ውጊያ የአንደኛው ክፍለ ጦር በሁለት ቀን ውጊያ ተደመሰሰ። ይህንን ኃይልም ለመርዳት ከቆቦ አላማጣ የተውጣጣ ኃይል የማጥቃት እንቅስቃሴ ጀመረ። ከዚህ ኃይል ጋር ለአንድ ቀን የመከላከል ውጊያ ከተደረገ በኋላ የቆቦ ወልዲያን መንገድ ከዘጋው ኃይል እየተወሰነው ወደ ቆቦ ኮረም አላማጣ እንዲወርድ በማድረግ አላማጣን መቆጣጠር ተቻለ። የውጊያው ሁለተኛ ምዕራፍ ከዚህ ይጀምራል። የደርግ ኃይል መከላከል ባለመቻሉም የሸሸ ቆቦ ላይ መከማቸት ያዘ። በዚህ አካባቢ በሚደረገው ዘመቻ ላይ ግዳጅ ከተሰጣቸው ክፍለ ጦሮች መካከል ደግሞ ታጋይ አብርሃ ወልደ ማርያም ይመሩት የነበረው የማዕበል ክፍለ ጦር አንዱ ነው። እነሱ ከነበሩበት ምዕራብ ትግራይ ተነስተው እዚህ እስኪደርሱ ኮረም ድረስ ያለው ውጊያ ተጠናቆ ነው የቆያቸው። ከሌሊቱ 6 ሰዓት ላይ ቦታው ደርሰው ቀጣዩን ግዳጃቸውን ወሰዱ። እኛ በዛን ጊዜ የተሰጠን ግዳጅ በዋጃና በአላማጣ መካከል አንዱ ተራራማ አንገት የሆነ መሬት አለ። በጣም ቁልፍ መሬቶች አሉ። ሙሉ በሙሉ እዛ ቆርጠን እንድንይዝ እዛ የነበረ ኃይል አጥቅተን ቆርጠን እንድንይዘው መንገዱ ይሄ መቁረጥ ማለት ቆቦ ያለ ኃይልና አላማጣ ያለ ኃይል አይገናኝም ማለት ነው። ይሄን ከቆረጥ ነው ሙሉ በሙሉ ከአላማጣ ሌሎች ክፍለ ጦሮች እያጠቁት ነው። ሌሎች ክፍለ ጦሮች ሲያጠቁ መሄድ ያለበት ወደ ቆቦ ነው። ስለዚህ ወደ ቆቦ ያን ኃይል ሳይጨመር ከቆቦ ያንን ከመታ ነው ወደ ቆቦ አይጨመርም ማለት ነው። ጧት በ11 አካባቢ የጧት 11 ሌሊት ሊባል ይችላል ማለት ነው። ከዛ ጀምረን ዘግተነዋል። ከዛ ጀምሮ እስከ 12 አካባቢ ሞክረዋል ለመስፈር። ሙሉ በሙሉ የሞከረው የተወሰኑ ያለፉት ነበር ተራራው ተከትለው የተቀረ አብዛኛው መድፉም ታንኩም ዙም እዛ አስቀርተናል። ከዚህ በኋላ የሚጠብቃቸው ለዓመታት በተደረገው የትጥቅ ትግል ሂደት ውስጥ ዛሬም ድረስ አይረሴ ከሆኑት አበይት ክስተቶች መካከል አንዱ የሆነው ውጊያ ማካሄድ ነበር። ከቆቦ ከተማ በስተ ምስራቅ ያሉ አካባቢዎች በአብዛኛው ሜዳማ ናቸው። እዚህ ላይ ነው የ605ኛ ኮር 112ኛ ሜካናይዝድ የታጠቀ አንድ ብርጌድ እግረኛ ከ22 ታንኮች ጋር የተቀመጠው። በምዕራብ አቅጣጫ ደግሞ ጣሊያን በድሮ ጊዜ የገነባው እጅግ በጣም ጠንካራ ምሽግ የያዘ ኃይል አለ። በዚህ አቅጣጫ እንዲያጠቁ መቅደላ፣ ቀይ ኮከብና ሜዴ ግዳጅ ወስዷል። ከደሮ ግብር በኋላ ያለውን ኃይል በመዝጋት ተጨማሪ ኃይል እንዳይመጣ ለማድረግ አጋዚ ክፍለ ጦር አለ። ከሁሉም በላይ ግን በምስራቁ በኩል ያለው ውጊያ በባህሪው እጅግ አደገኛና ፈታኝም ነበር። 22 ታንክ ወደ ያዘው ዋናው ኃይል ለመድረስ ብዙ መታለፍ ያለባቸው ጉዳዮች አሉ። መጀመሪያ ላይ በሽቦ የታጠረ ምሽግ፣ ይህ ደግሞ እንደገና በካናል ተቆፍሯል። ቀጥሎ በሁለት ዙር የታጠረ ፈንጂ ያጋጥማል። ከዚህ ሁሉ በኋላ ነው 22ቱ ታንኮች ጋር መድረስ የሚቻለው። እንዲሁም ጠቃሚ የሚባሉት ሰበርባራ መሬቶች በምሽግ ተይዘዋል። ከሁሉም በላይ ደግሞ በምዕራብና ምስራቅ ያሉት ኃይሎች መተጋገዝ እንዳይችሉ ማድረግም ውጊያውን በውጤታማነት ለመጨረስ የራሱ የሆነ አስተዋጽኦ ነበረው። የቀረው አሁን ማይክሮዌቭ ላይ በሸዋጦር በፈንጂና በካናል ያለው 22 ታንክ እና ይሄን ምሽግ የያዘ ሰራዊት የቀሩ አባሎች ይቀራሉ። ፈንጂ ለማጥረግ ግን ሁለት ነገር ችግር አለ። አንደኛው በሌሊት ማጥራት ነበረብን። ለዚህ የሰለጠነ ለዛ ለማድረግ በተኩስሩ ነው። ፈንጂ ማጥራት አይቻልም በዛን ጊዜ። ስለዚህ በተኩስሩ ነው ፈንጂ ልታጠራ ኦሬዲ የሚያጠራ በተኩስሩ ነው ነግተዋል። ሁለተኛ ይሄን በዘመናዊ የሆነ መሳሪያም የለም በአጭር ጊዜ የተተኮስኩም ለማድረግ። ስለዚህ የነበረ አማራጭ ሰራዊት እንዳለ ረግጦ የመግባት ጉዳይ ነው።
ስለዚህ ሰራዊት ረግጦ መግባት ስላለበት ይህን ውሳኔ መጀመሪያ የተመደቡ ሻምበሎች ተመርጠው የገቡ ሻምበሎች አመራሮች አሉ። አንዱ ዘውዱ እንለዋለን፣ ወድ ዘውዲት እንለዋለን፣ አንዱ ሰገን ብለን የምንጠራቸው የነሱ ሻምበሎችን ተመርጠው የመጀመሪያ ሰዋሪዎች እነሱ ናቸው። እነሱን ሲገቡ ከነሱ ወድ ዘውዲት የሚባሉ እነዚህ ነገሮች ኦሪየንቴሽን ሰጥቶ ይሄን ሲሰራ ሁለት ልጆች ሻምበል ሙሉ ፈንጂ ከሚረግጥ እኛ ሀጎስ የሚባልና ብርሃኑ አዲሶች ናቸው። አንዱ 6 ወር ያደረገ ነው። እነዚህን እኛ መስዋዕት ከፍለን አህዳችንን ማዳን አለብን። አህዳችንን ቀጥሎ ምሽግ ሰውሮ እነዚህን ታንክ መቆጣጠርና የታሰበውን ድል ማምጣት አለባቸው። ስለዚህ እኛ መስዋዕትን እኛ ብቻ እንከፍላለን ብለው ገና ጊዜ ሳይሰጡ ወደ ምሽግን ተረማምደው ገብተው ፈንጂ ላይ ይተኛሉ። ፈንጂ ላይ ከተኙ ይህንን ኦልሬዲ ሌላ አማራጭ የላቸውም። እነዚህ ሰዎች ኦልሬዲ ወስነዋል። አጥሩ በሳንጃ ቆርጠውታል። ኦልሬዲ ለማስገቢያ የሚሆን በሳንጃ ተቆርጠዋል። የቀረው ፈንጂ ነው። ፈንጂን በእንደዛ መንገድ አድርገው ሁለት እነዚህን የከፈሉት መስዋዕትን በእነሱ ላይ ረግጠው ሁለት ሻምበሎችን ገብተዋል። ሁለት ሻምበሎችን ከገቡ በኋላ ቀጥሎ አጥሩ ተሰውረዋል። ፈንጂን በእነዚህ ሁለት መስዋዕት ተፈተዋል። እነዛን ረግጠው ምሽጉን ሰውረዋል። ምሽጉ ሰውረው ካናልን ከሰበሩ በኋላ የቀረው ታንክ ነው። ስለዚህ በታንክ እጅ በእጅ ገብተዋል። እነዚህ ሰዎች እጅ በእጅ በገቡበት ጊዜ ያላቸው አማራጭ እነዛ ታንኮችን መርገጥ ነው። ይሄ የገባ ካናል ሜዳ ስለሆነ አሁን ከታንክ ጋር ነው። አሁን ምን ተሰውረዋል? ትርኳራው ተሰውረዋል፣ ፈንጅ ተሰውረዋል፣ ካናል ተሰውረዋል። አራተኛ ያለቀረው ታንክ ነው። ያን ታንክ እንደዛ ከገባ በኋላ ተዘጋጅተው የቆይ መርገጥ ጀመሩ። አንዱ መጀመሪያ መርገጥ ሲጀምር የአራተኛ ሬጂመንት ምክትል የነበረው ገረዝጌር ሞርታር ብለን ነው የምንጠራው። የመጀመሪያ አንድ ታንክ ወጥቶ በቦምባቻ አይነት ትሮት የምንለው ይሄ ነው። ይሄ ተገነጠለው የታንክ ትሮት እዛ ቦምብን ያስገባል፣ አንድ ያቃጥላል። የተቀሩ ሌሎችም እንደዛ ያደርጉ አንድ 6 የሚሆን አቃጥለዋል። 20 ከ22 አንድ 6 የሚሆን ከ22 ሲያቃጥሉ እነዛ ታንኮችን መቆም ጀመሩ። መርገጥተው መቆም ጀመሩ። ውጊያው አሁንም እንደቀጠለ ነው። አመሻሹን 12 ሰዓት አካባቢ ከተማውን እንዲዘጋ የተሰለፈውን ኃይል በመስበር ደርግ ተጨማሪ 8 ታንኮችን ወደ አውደ ውጊያው አስገባም። ሌሊቱንም ሙሉ በዚህ ሲከላከል አደረም። የኢህአዴግ ኃይልም እንደገና ተደራጅቶ ውጊያው ተቀጣጠለ። መሬት ቁና ሆነች። ታንኮችን ለመዋጋት ሌላ ጸረ ታንክ መሳሪያ ስለሌለ በእጅ ቦምብ ብቻ የመዋጋት ዕድል አልተቀየረም። ለ48 ሰዓታት በምልልስ የተደረገው ውጊያ ግን የኋላ ኋላ ላይ መጨረሻው እየተቃረበ መምጣቱን የሚያሳይ ፍንጮች ማሳየት ጀመረ። የደርግ ታንኮች እየጨፈለቋቸው ቢያስቸግሯቸውም 5 የሚሆኑትን ግን ሰንሰለታቸው ተመታና ረገብ አሉ። የቆቦው ጦርነት በተጀመረ በሁለተኛው ቀን 11 ሰዓት አካባቢ የደርግ ኃይል መሸሽ ጀመረ። እነዛ አላስቀርብ ብለው የነበሩት ታንኮችም ሁሉ ተማረኩ። እንደ ቀድሞ ውጊያዎች ሁሉ ደርግ ከአስመራም ሆነ ከደብረ ዘይት ለቆቦ ውጊያ የአየር ድብደባ ድጋፍ መስጠት አልቻለም። ከሽቦ አጥር ከፈንጂና ታንክ ጋር የተደረገው ውጊያም መጨረሻውን አግኝቷል። የተቀመጠለትን ዓላማም ማሳካት ችሏል። ከነሐሴ 23 እስከ ጳጉሜ 5 ድረስ የተደረገው የሰላም በትግል ዘመቻም ተጠናቋል። የሰላም በትግል ኦፕሬሽን በእኔ አስተሳሰብ ከባድ አድርጌ የማነሳው ምንድነው ሰውና ብረት የተዋጋበት ነው። በደርግ ላይ ቅድም ሲነሳ የነበረው ይሄ አላማጣን ጨምራ አላማጣ የነበረው መካናይዝድ ብርጌድ ሸሽቶ ወደ ቆቦ የመጣበት፣ ቆቦ የነበረው መካናይዝድ ብርጌድ ቆቦ ላይ ተደራጅቶ ወደ ዶሮ ግብር ለመውጣት ከፍተኛ ትንቅንቅ ያደረገበት፣ ታጋዩ ደግሞ የያዘውን ካላሸንና ሰውን እና የዓላማ ጽናቱን ብቻ ይዞ ከብረት ጋር ተጋጭቶ ያሸነፈበት ስለነበረ ከጠላት አንጻርም ከፍተኛ የመንቀሳቀስ ችሎታ አለው። ሙሉ በሙሉ ሜዳ ነው ያለው እና እዚህ ከፍተኛ ትግል የተደረገበት ነው ሊባል ይችላል። የታጋዩ ጽናቱንም በሚገባ ያጎላ ነው። ታንክን የሚያክል በሰው በታጠቃት ብረት ያንን ያክል ኃይል ማሸነፍ ቀላል ነገር አልነበረም። እንግዲህ ሰላም በትግል ኦፕሬሽን ማለት 605ኛ ኮርን የመደምሰስ ውጊያ ማለት ነው። መሸጋገሪያ ወደ ኢህአዴግ ፋና ነው።
ኢህአዴግ ፋና ማለት ወደ መሀል ሀገር ዘልቆ የሚገባ ኦፕሬሽን ማለት ነው እና ወደዛ የሚሄዱ ዩኒቶችም እንትን ተደርጎ ነበር። ኦሬዲ ተለይቶ ነው የነበረው። ስለዚህ እስከዛ ድረስ የነበረው ማን ከ605 ኮር በኋላ ማን ወዴት ይሄዳል የሚል የታወቀበት ሁኔታ ነው የነበረው እና አደረጃጀቱም የውጊያዎች አደራጀትን ይህን መሰረት መነሻ ያደረገ ነው። አሁን ትግራይ ሙሉ በሙሉ እንዲሁም አብዛኛው ሰሜን ወሎና ሰሜን ጎንደር ነጻ ወጥቷል። ከሌሎች የኢትዮጵያ ዴሞክራቲክ ኃይሎች ጋር በመሆን ግን ደርግን በመደምሰስ ዴሞክራሲያዊ ስርዓት መገንባት የግድ ስለሆነ ወደ መሀል ሀገር የሚደረገው የኢህአዴግ ፋና ዘመቻ በ3 አቅጣጫዎች ቀጠለ። የሰሜኑ ኮከብ የሰሜኑ ቋያ ኢህአዴግ እንዳችን ወደ መሀል ገባ አያል ጉልበታችን ትግሉን አስተጋባ የሰሜኑ አንበሳ አሩሲ ላይ አክሳ አደራጅ በይፋ ሀገር ተጋብጎፋ ጭቁን ወገንን የተገፋውን ሰው ኢህአዴጋዊ ነህ ይነሳ ቀስቅሰው የሰሜኑ ኮከብ የሰሜኑ ቋያ ኢህአዴግ እንዳችን ወደ መሀል ገባ አያል ጉልበት